ሰላም እንደምናችሁ እንደምን ቆያችሁ? ቄሶች ምን ይላሉ? ብሩካን ሁኑ ብሩካን ሁኑ ይላል። እኔ እግዚአብሔር ነኝ ብሩካን ሁሉ እንዳለው ብሩካን እንሁን እና ደግሞ ቀጥሎ ደግሞ ይሄ መጽሐፍ ምስዳት ያሻረም ይባላል እና ብሩካን ለመሆን ቀጥተኛ ሰው ለመሆን መማር ያስፈልጋል። ቀጥተኛ ሰው ለመሆን ልብ የነጻ ሰው ቀጥተኛ ሰው ለመሆን መማር ያስፈልጋል እና ይህ መጽሐፍ ያስተምረናል። ይሄ ብቻ ሳይሆን ብዙ መጽሐፎች አሉ ማለት ነው። እንዴት አንድ ሰው ቀጥተኛ ሰው ንጹህ ሰው ጸባይ መሆኑን የሚያስተምሩ ብዙ መጽሐፎች አሉ። ምን ማለት መሰላችሁ? አንድ ሰው ለምሳሌ እንበል ከቤቱ ሲወጣ መስታወት ይመለከታል ነው። በመስታወት የሚመለከተው ለምንድን ነው? መልኩን ያያል። መልኩን አለባበሱን አይቶ ይወጣል ማለት ነው። መስታወቱ የሚያሳየው የሰውየውን አለባበስ ማለት ነው አይደለ? እና ደግሞ የሰው ደግሞ ጸባዩን ሁኔታውን ደግሞ ማወቅ የሚችለው መጽሐፎችን ሲማርና ሰዎች ሚሉትን ሲሰማም ከዛ ቀጥሎ ደግሞ መጽሐፎችን ስንማር ስላለን ተፈጥሯዊ ሁኔታ እንማራለን ማለት ነው። እና የመጽሐፍ እንደሚለው አንድ ሰው ቀጥተኛ ሰው ለመሆን ለመሆን መማር አለበት እና እዚህ ላይ ይላል። መጀመሪያ ግን ከዛ በፊት ማወቅ ያለበት ሰው ምንድን ነው ይላል። ቀጥተኛ ለመሆንና ንጹህ ለመሆን መጀመሪያ ማወቅ ያለበት ምንድን ነው የሚለው መጽሐፍ יסוד החסידות שורש העבודה וטעימה ይላል שיתעמת ויתברר לצדם מה חובתו בעולמו። ለመጀመሪያ ሰው ማወቅ ያለበት ለምን ተግባር ወደዚህ መጣ፣ ለመጣውን እግዚአብሔር ከኔ ምን ይፈልጋል፣ ምንድነው ምሁያውት ማለት ምን ግዴታ መፈጸም አለብኝ በዚች ዓለም ውስጥ ብሎ ራሱ መጠየቅ ያስፈልጋል። ከጠየቀ በኋላም ደግሞ በዚህ አማካኝነት መኖር አለበት። የሚያደርገው የሚሰራው ነገር ሁሉ በዚህ አማካኝነት መሆን አለበት ማለት ነው። እና ደግሞ ይሄ መጽሐፍ ይላል የሰው ልጅ የተፈጠረው እግዚአብሔር የፈጠረበት ምክንያት ምንድነው? ቢታነ ጋላሸም ሚኖር ዝሽ ኺናቶ ዘታኑ ጋመቲ ዱናጋዶን ኒኮሉ ሸኹል ይመጣሉ። የሰው ልጅ የተፈጠረበት አንዱ ትልቁ ምክንያት ምንድነው? እግዚአብሔር ጥሩ እንዲሆንልን እና በጣም ብዙ ጥሩ ነገሮችን ሊያጋጥሙን ነው ማለት ነው። እና የእነዚህ ነገሮች ጥሩ ብቻ የሚሆነው የት ነው የሚለው በዚህ ዓለም ሳይሆን በሚመጣው ዓለም ይላል። እና እዚህ ዓለም ያለ ነው ምንድነው? ለምን እግዚአብሔር እዚህ ዓለም ቁጭ ያደረገ? መጀመሪያ በዚህ ዓለም ማዘጋጀት የዓለም ማዘጋጀት ዓለም ነው። በዚህ ዓለም ስንቅ እናዘጋጃለን ለሚመጣው ዓለም ማለት ነው። እና ስለዚህ ይሄ ዓለም ነው። ይሄ ዓለም ለሚመጣው ዓለማችን የምናዘጋጅበት ዋናው ቤታችን እናዘጋጅበት ይመጣው ዓለም ማለት ነው። እዚህ ላችን እንደሆነ ሊቃውንቶች ምን ይላሉ? ሰው የተፈጠረው ሊሞት ነው ይላሉ። ለምን ይሞታል ደግሞ? ለመኖር። ልብ በሉ። አንድ ሰው ከተወለደ በኋላ በዚህ ዓለም ውስጥ መጨረሻ ላይ ይሞታል። ከሞታት የተፈጠረው ለሞት ማለት ነው። ግን ለምን ይሞታል ስንጠይቅ ለመኖር ምናሉ። ዋናው ኑሮ የሚጀምረው ሊቃውንቶች በሚሉት በዚህ መጽሐፍ እንደተጻፈው ዋናው ኑሮ የሚጀምረው የሚመጣው ዓለም ነው እና እቺ ዓለም ለዚህ ነው አንድ ሰው በዚህ ዓለም ኑሮ 70 ዓመት ቢበዛ 80 ብዙውን ጊዜ የፈተና የመከራ ነው። ምክንያቱም እቺ ዓለም አላፊ ዓለም ነች፣ የምታልፍ ነች እና በዚች ዓለም እያለን ይመጣል ስለምንሰራ ሁሌ በምንሰራው ማሰብ ያለብን የሚመጣ ዓለማችን እየሰራን መሆኑን ነው። እና እንደዛ ብለን ካሰብን ኑሮም ቀላል ይለናል፣ ዘና ያለ ይሆናል። ዓላማ አለን፣ እናውቃለን። የሁሉም ነገር ሁሉ ያልፋል እና ደግሞ እስኪያልፍ ድረስ ጠንከር ብለን ሰርተን በተለይ በደስታ እግዚአብሔር እንደሚለው በደስታ ስሩ ስለሚል በደስታ ከሰራን ካገለገልን ዓለማችንን በጥሩ ተወጣን ማለት ነው። ቀስ በቀስ እቺ መጽሐፍ ለመማር እንሞክራለን።